ጋር ነው የምንገኘው። በፍሎር 2 ቤት ያለው አፓርትመንት 22 አባወራ ብቻ ያለው አፓርትመንት ነው ይዘንላችሁ የመጣ ነው። ግንባታው ተጠናቋል። መስከረም ላይ ትረከቡታላችሁ። የተናጠል ዲጂታል ካርታ ተዘጋጅቶላችኋል። የከርሰ ምድር ውሃ መጠባበቂያ ጄነሬተር፣ እንደዚሁም ፓርኪንግ ስፔሱን ምን ኮመን ኤሪያ ላይ አላስገባ ነው። ስለዚህ የፓርኪንግ ስፔስ አትከፍሉም ማለት ነው። ይሄንን ቤት ወደ ውስጥ ገብተን ቤቶቹን እናያቸዋለን። መግዛት የምትፈልጉ ሰዎች ኮንታክት አድርጉን፣ መግዛት እንችላለን። ወደ ባለ 3 መኝታ ቤት ነው የመጣ ነው። ወደ ስንመጣ እዚህ ጋር ሳሎን እናገኛለን። ሰፋ ለቀቅ ያለ በደንብ ብርሃን የሚያስገባ ሳሎን ነው የሚኖረን። እዚህ ጋር እንደምትመለከቱት በደንብ ቀጣይ ወደ መኝታ ቤቶቹ እንገባለን። ማስተር ቤድሩም ይኖረናል። በተመሳሳይ እንደ ሳሎን ይሄኛው በደንብ ብርሃን የሚያስገባ እንትን ይኖረዋል ማለት ነው። እዚህ ጋር ማስተር ቤድሩሙ ወኪንግ ክሎሴት እና ማስተር ባዝሩም አለው ውስጥ ላይ። ባዝሩም ይሄም እንደምትመለከቱት በደንብ ቬንቲሌሽን አለው። ሁሉም ቤቶች ጥሩ ብርሃን እና የተፈጥሮ አየርና የተፈጥሮ ብርሃን እንዲያስገቡ ተደረጉ ዲዛይን የተደረጉ ቤቶች ናቸው። ኪችን ይኖረናል። ለአበሻም ኑሮ ተስማሚ የሆነ ኪችን ነው። በደንብ ቬንቲሌሽን ይኖረዋል ማለት ነው። እዚህ ጋር አንደኛው መኝታ ቤት ይሄን በተመሳሳይ መስኮት ወይም ባልከኒ ይኖረዋል። ደን ይሄ ሁለተኛው መኝታ ቤት ማለት ነው። ይሄኛው በተመሳሳይ ሰፋ ያለ ቤድሩም ነው። በዚህ በኩል ብርሃን ያስገባል፣ ቬንቲሌሽን አለው። ጥሩ ብርሃን ያስገባል። ይሄኛው የላውንደሪ ስፔስ ነው የሚሆነው። ደን እዚህ ጋር እንደ ስቶሬጅ ስፔስ ወይም ደግሞ እንደ ረዳት ክፍል ማድረግ ትችላላችሁ። በቂ የሆነ ስፔስ ነው። ስለዚህ እነዚህን ቤቶች መግዛት የምትፈልጉ ሰዎች የተናጠል ዲጂታል ካርታ ተዘጋጅቶላችኋል። መስከረም ላይ የምትረከቡት ቤት ነው። ስልክ ከስር እናስቀምጣለን። ኮንታክት አድርጉ። እናመሰግናለን።